የነበሩ እነኚህ እንስሳት ናቸው። ከዛሬ ጀምሮ እነኚህ ወደ መቅደሱ መስዋዕት ሆነው አይገቡም። አማናዊ በግ የእግዚአብሔር በግ ብሎ ዮሐንስ የገለጠው በዮሐንስ ወንጌል ምዕራፍ 1:35 ላይ እነሆ የእግዚአብሔር በግ የዓለሙን ኃጢአት ሁሉ የሚያስወግድ የተባለ እውነተኛው በግ እኔ ገብቼበታለሁ። ከዚህ በኋላ በመቅደሱ መስዋዕትም ሆነው እኔ ነኝ እንጂ ርግቦችም በጎችም ፍየሎችም አይደሉም ብሎ ዘላለማዊ መስዋዕት ሆኖ እሱ እንደሚገባና የድነታችን ዘላለማዊ ባለቤት እሱ እንደሆነ አስረግጦ ለመናገር ነው ብለው ሊቃውንት አባቶቻችን ይተረጉማሉ። ቸላላለን አምላክ ስንጓዝ ማዕበሉን አቋርጠን ስለማይነገር ስጦታው እግዚአብሔር ይመስገን። ዳግም እንዳንሞት በሞቱ ሞትን የረታልን የምንመካበት ትንሣኤ ሰላምን የሰጠን ስለማይነገር ስጦታው እግዚአብሔር ይመስገን።